ሰላም ጤና ይስጥልኝ። ዛሬ ይዤላችሁ የመጣሁት ቀለል ያለ ለልጆች የሚሆን የቁርስና የምሳ አማራጭ ነው። እኔ ሰላም ይልቃል እባላለሁ። እርሶ ዛሬ ሲመጡ የመጀመሪያውት ከሆነ ሰብስክራይብ በማድረግ ቤተኛ ይሁኑ። ቤተኞቼ ደግሞ በድጋሚ ስለመጣችሁ እጅጉን አብዝቻ አመሰግናችኋለሁ። ወደ አሰራሩ ስንገባ በቅድሚያ ቁርስ እናዘጋጃለን። ለዛም አንድ እንቁላል ሳህናችን ላይ ሰብረን እንጨምራለን። ግማሽ ሻይ ማንኪያ ቀረፋ፣ አንድ ሻይ ማንኪያ ቫኒላ እንዲሁም ደግሞ ይሄ ኦፕሽናል ነው፣ ግማሽ ሻይ ማንኪያ ስኳር እንጨምርና ደንብ አድርገን መተን እናዋህዳለን። እንደምትመለከቱት ዛሬ እንግዲህ ውህዴን እያዘጋጀው ያለሁት በጎድጓዳ ሳህን ላይ አይደለም። ዛሬ የምጠቀመው ዝርግ ሳህን ምግብ ምንበላበትን እሱን ነው የተጠቀምኳለሁ። ይሄን የሆነበት ምክንያት ዳቦውን በምነክርበት ሰዓት ዳርዳሩ ላይ ሳይደርሰው መሀሉ ግን በደንብ ምጥጥ እያደረገ ስለተቸገርኩኝ እኩል በኩል እንዲዳረስ እንደዚህ ጠፍጣፋ ሳህን ላይ ማዘጋጀት መፍትሄ ሆኖ አግኝቼዋለሁ። እናንተም እንደኔ ፍሬንች ቶስት እና የመሳሰሉትን ስትሰሩ የተቸገራችሁ ከሆነ ይሄንን ዘዴ ብትጠቀሙበት። ከዛ በማስቀጠል እንግዲህ ዳቦ እናዘጋጃለን። እኔ የተጠቀምኩት 2 ስላይስ ዳቦ ነው። ዳርዳሩ ልጆቻችሁ የማይወዱት ከሆነ መቁረጥ ትችላላችሁ። ብዛቱን እንግዲህ እንደምትሰሩት እንደ ልጆቻችሁ ብዛት ይወሰናል ማለት ነው። ከዛ በማስቀጠል እሱን ደግሞ የለውዝ ቅቤ በደንብ አድርጌ አንዱን ሳይድ እቀባዋለሁ። በማስቀጠል እንግዲህ ሌላኛውን ዳቦ ደግሞ ማልማላታ እንቀባለን። ማንኛውም ልጆቻችሁ የሚወዱትን ማልማላታ መጠቀም ትችላላችሁ። እኔ የራዝቤሪ ማልማላታ ልጆች የሚወዱትን ተጠቅሜያለሁ። ከዛ ሁለቱን ሳንዱቾች እናገጣጥምና በማስቀጠል የምናደርገው ቀድመን ያዘጋጀነው ውህድ ውስጥ እንነክረዋለን። ቅድም እንደነገርኳችሁ በሳህን በመጠቀሜ እኩል ቦታ እንዲዳረስ ሆኖልኛል። መሃሉ በደንብ ደርሶት ጥግና ጥጉ ሳይደርሰው አልቀረም። አሁን እኩል በኩል እያገላበጥኩኝ አዳርሰዋለሁ ማለት ነው። በተጨማሪም ደግሞ ዛሬ ያዘጋጀው ዳቦ የስንዴ ዳቦ ነው። ይህንን ዳቦ ደግሞ እንዴት በቀላሉ ማዘጋጀት እንደምንችል የሚያሳይ ቪዲዮ ሰርቼ ነበረ። ካላያችሁት ብታዩት፣ እንዲሁም ደግሞ እዛ ቪዲዮ ላይ በስንዴም ይህን ዳቦ ማዘጋጀት እንችላለን ብያችሁ ነበረ። እንደምታዩት እንደዚህ አይነት ቆንጆ ዳቦ በስንዴ ጋግር ያለው ማለት ነው። አንድ አይነት ስቴፕ ነው፣ ምንም የቀየርኩት ነገር የለም። ራሱን ስቴፕ ብቻ ዱቄቱ ብቻ ነው። እዛ ላይ በፍርኖ ዱቄት ነው፣ ይሄ የስንዴ መሆኑ ነው። ስለዚህ በስንዴም እንደዚህ ያማረ ዳቦ ማግኘት ትችላላችሁ። ከዛ በማስቀጠል እናወርደውና ልጆቻችን በሚበሉበት እቃ ላይ የሚበሉትን ያክል እናወጣለን። እኔ ቆራርጫዋለሁ ከ4 ቦታ። ሳይድ የፈለጋችሁትን አርጋችሁ መስጠት ነው። ትንሽ ማር አርጌበታለሁ። ቁርስ እንግዲህ እንደዚህ ቀለል ብሎ ደረሰ ማለት ነው። በማስቀጠል ደግሞ በጣም ቀላል የሆነ ልጆች የሚወዱት ምሳ እናዘጋጃለን። በቅድሚያ ፓስታችንን የምንቀቅልበት ውሃ እንጥዳለን። እኔ እንግዲህ ልጆቼ እንደምታውቁት ትንንሽየውን ሞኮሮኒ አይወዱም። ስለዚህ ትልልቁን ሞኮሮኒ እቀቅላለሁ። እሱን ደግሞ ከቀቀልነው በኋላ ወደ ጎን እናደርገውና ቀጣይ ግብአታችንን እናዘጋጃለን። ለዛም 2 ፍሬ ነጭ ሽንኩርት፣ ሩብ ቀይ ሽንኩርት እንዲሁም ደግሞ ቲማቲም፣ እኔ ትንንሽዬዎቹን ቼሪ ቶማቶስ የሚባሉት እነሱን ነው መጠቀመው። እናንተ ግን ቤታችሁ ያፈራውን ማንኛውንም አይነት ቲማቲም መጠቀም ትችላላችሁ። ሁሉንም አትክልቶቻችንን ድቅቅ አድርገን ከትፈን እናዘጋጃለን። እንዲሁም ደግሞ ሁልጊዜ እንደምላችሁ እናንተ የምትፈልጉት ሌላ አይነት አትክልቶችን መጠቀም ትችላላችሁ። ልጆቻችሁ የማይወዱትን ከሚወዱት ጋር እየቀላቀላችሁ የሚወዱትን በዛ አድርጋችሁ ስትሰጧቸው ሳያውቁት ነው የሚበሉት። ልጆቼ አይወዱም ብሎ ከመተው ይልቅ መሞከሩ መልካም ነው። ስለዚህ እንደነ ካሮት የመሳሰሉትን መጨመር ትችላላችሁ ማለት ነው። ከዛ በማስቀጠል መጥበሻችንን ወይም ድስታችንን ካጋልን በኋላ ዘይት እንጨምርና ዘይታችን ከጋለልን በኋላ ሽንኩርታችንን ጨምረን በደንብ አድርገን ሽንኩርታችንን እናበስላለን። ሽንኩርታችን ከበሰለ በኋላ አስቀጥለን የምናደርገው ቲማቲማችንንና ነጭ ሽንኩርታችንን ጨምረን እናበስለዋለን ማለት ነው። በማስቀጠል ትንሽዬ እርድ ጨምርበታለሁ። ከፈለጋችሁ እናንተ በርበሬ መጠቀም ትችላላችሁ። እንደምታውቁት እርድ ከከለርነት ባለፈ ለጤናችን ዘርፈ ጥቅም አላቸው ከሚባሉ ቅመሞች አንዱ ነው። ውሃ ጠብጠብ እያደረግን ሶሳችንን በጥሩ ሁኔታ አቁላልተን ካዘጋጀን በኋላ በቀጣይነት የምናደርገው ቀቅለን ያዘጋጀነውን መኮሮኒ እንጨምርበታለን። መኮሮኒያችንን ትንሽ ጠበስ ጠበስ እናደርገዋለን። ያ ማለት ግን ለጥርስ
ለማኘክ የሚከብድ ያክል ሳይሆን ውሃውን ከውስጡ እንዲያወጣ ነው። ከዛ ትንሽ ጨው እንጨምርበትና በማስቀጠል መሀሉን ከፈት ካደረግን በኋላ አንድ እንቁላል ሰብረን እንጨምራለን። እንቁላላችሁ በደንብ ከሶሱ ጋር እንዲዋሃድላችሁ የማትፈልጉ ከሆነ ትንሽዬ በሰል እስኪል ጠብቃችሁ ብታዋህዱት፣ ነገር ግን አንድ ላይ ተዋህዶ ሳያውቁት እንዲመገቡ የምትፈልጉ ከሆነ ደግሞ እንደዚህ ወዲያውኑ አማስላችሁ ማቀላቀል ነው። እንቁላላችን ከበሰለ በኋላ በማስቀጠል የምናደርገው እናወርደውና እንዲቀዘቅዝ እንተዋዋለን። ከቀዘቀዘ በኋላ ልጆቻችን በሚበሉበት እቃ ላይ የሚበሉትን ያክል አውጥቶ ሳይድ የፈለጋችሁትን ማድረግ ነው። ምሳ ይሄንን ይመስላል።